ሰላምና ጤና በያላችሁበት ውድ ኢትዮጵያውያን የቻናሎች ተከታታዮች በዛሬው ትዕይንታችን ላይ መንታ መንገድ የተሰኘ ቤተሰብ ተከታታይ ድራማ ላይ ዳሲንና ኑህ ሳሚትንና እንዲሁም ሙሉ ቤተሰቡን አገቱ። ኑህ ኢሳትን ለመግደል ሞከረ። ዳሲን የሳሚት ወንድም እንደሆነ ነገረው። ሱምሩ በመጨረሻ ሳሚት ላይ የመኪና አደጋ ደረሰችበት የሚለውንና እንዲሁም ሌሎች አጓጊና አስደንጋጭ ትዕይንቶችን ይዤላችሁ የሚቀርብ ይሆናል። ተመልካቾች ወደ ትዕይንቱ ከማለፊ በፊት በቅድሚያ መንታ መንገድ የሚመቻችሁ ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ ያደረጋችሁ ነው ሰብስክራይብ ለታረጉ በታላቅ አክብሮት ጠየቅኩ። በድራማው ላይ ኢሳት ወይንስ ኑህ ማን ይመቻችኋል? ኮሜንት ስፍራው ላይ አስቀምጡልኝ። ወደ ትዕይንቱ አለፍኩ። ወደ ድንበር ተልታዩ ወደ መንታ መንገድ ትዕይንት ተመለስኩኝ። ጎኒያሚንና ኒሃያት ማንም ሰው ሳይመለከታቸው መኪና ውስጥ በመግባት የታገተችባትን የልጅ ልጇን ለማስፈታት ሙከራ እያደረገች ትገኛለች። ኒሃያት ማን ቢታገትባት ነው? እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ጎኒያሚን እያንዳንዶቹን ጠባቂዎች ለመምታት ሙከራ ሊያደርግ ፈለገ፣ ግን ደግሞ እነሱን ከመምታት ይልቅ በሌላኛው በር ማንም ሳይመለከተው መግባትን ፈልገ። እናም የበራፉን ቁልፍ ከከፈተ በኋላ በመጨረሻም በራፉን ከፍቶ ወደ ውስጥ ይገባል። ማንም የተመለከተው ሰው አለመኖሩን ሲመለከት ወዲያው በቀጥታ መሊክ ወደ ታሰረችበት ቦታ ይሄዳል። መሊክ ምን ልታደርግ ነው? እዚህ ለምድሬ ምን ልታደርገኝ ነው? እባክህ ተመለስ በማለት ጎኒያሚንን የፈራችው መሊክ አልሄድም ካንተ ጋር በማለት እምቢ አለችው። በዚህም ሰዓት ላይ ነይ ቶሎ መውጣት ይኖርብሻል በማለት በግድ ይዟት ወጣ። ኒሃያትም ወደ ቤቶች ለመልስሽ ነው ልጄ፣ አንቺ በማንም እንድትጎጅብኝ አልፈልግም። ምንም እንኳን አሁን እኔ ከሳሚት ጎን በሆንም አንቺን ግን እንዲጎዱብኝ በተአምርና መቼም አልፈልግም ልጄ በማለት ወዲያው መሊክን ወደ ቤቷ ይዛት ሄዳለች። በሌላ በኩል ኑህ እንዲሁም ደግሞ ታሲን መሳሪያቸውን እያዘጋጁ ይገኛሉ። የታሲንን ቤተሰብ በመሳሪያ ለመጨረስ እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። የሳሚት ጠባቂዎች መዘናጋታቸውን የተመለከቱት እያንዳንዶቹ የኑህና እንዲሁም የታሲን ሰዎች ሁሉንም ሰዎች ይዟቸዋል። እናም በመጨረሻም ሁሉንም ከረፈረፉና አንድ ቤት ውስጥ መጋዘን ውስጥ ከቆለፉባቸው በኋላ ሙሉ በሙሉ የሳሚት ቤተሰቦች ይያዛሉ። ኢሳትን ወዲያው እጁን ወደ ላይ እንዲያደርግ በመናገር ሁሉም እያንዳንዳቸው መሳሪያ በመደቀን አሁን ሁላችሁም ተንበርከኩ፣ ሰራተኞቹም ምንም እንደማያደርጓቸው ይነግሯቸዋል። ወዲያውም ሳሚትን እንዲንበረከክ ታሲን ይናገረዋል። ግን የደን ያክል ለምን ጥላቻ ለሳሚት ታሲ ሊኖረው ቻለ? እሱንም የምንቃኝ ይሆናል። በመጀመሪያ ሂክመት አንቺም ነይ ከፊት ለፊቱ እናም ወንድምሽ ጋር ተንበረከኪ በማለት ሂክመትን ይጠራታል። አሻፈረኝ ብትልም እንኳን እንድትንበረከክ በግድ አስገድደው እንድትንበረከክ ያደርጓታል። በዚህ ሰዓት ላይ ኑህ ሀሪካን እንድትንበረከክ አልፈለገም እህቱ ስለሆነች። ግን በመጨረሻ ሀሪካን ትንበረከካለች። ህጉ ቀላል ነው። የምንፈልገውን ሰው ትሰጡናላችሁ፣ ከዛ በኋላ እንለቃችኋለን። ኢሳት በዚህ ሰዓት ላይ መጀመሪያ ሴቪላይን ወስዳችኋታል መልሱ ይላል። ታሲንም እዚህ ጋር አዛዡ ማን መሰላችሁ? እኔ ብቻ ነኝ። ሴቪላይን የማታመጡ ከሆነ ስትል ሂክመትም ወራን ትቀጥላለች። መሊክን አንሰጥም። ኑህ በዚህ ነገር እጅግ በጣም ይበሳጫል። እናም ወደ እርምጃ እንግባ በማለት መሳሪያውን አቀባብሎ ወዲያው ኢሳት ጭንቅላት ላይ ያስቀምጣል። ይህ ሁሉ ነገር የተፈጠረ ነገር ግን መሊክ በሰላም ወደ ታሲን ቤት ትመለሳለች። ይህ የሚሆነው በኒሃያትና በጎኒያሚን ምክንያት ነው። እሷም ወደ ቤት ከገባች በኋላ ወዲያው ያለውን ነገር በሙሉ ቤት ውስጥ ያለችው ሰራተኛ ትነግራታለች። ታሲን በሌላ በኩል መሊክ የት ናት ሲል ሳሚትን ያስጠነቅቀዋል። ሳሚትም ሴቪላይን ስጠኝ ሲል ይናገራል። ታሲን ግን መሳሪያውን ተኮሰ። መተኮስ እንደማንችል ይመስላችኋል? አሁን እያንዳንዳችሁን ጨርሳችኋለሁ፣ ቶሎ ብላችሁ መሊክን ስጡኝ ሲል ይናገራል። ሳሚትም ለታሲን ጥያቄ ይጠይቀዋል። አንተ መሊክና ኑህን ለምን ፈልጋቸው እና ለምን ትረዳቸዋለህ ሲል ጠየቀው። እሱም እኔ አባቴ አላሳድገኝም፣ እንዲሁም ደግሞ እናቴም ልታሳድገኝ አልቻለችም። መሊክና ኑህም ደግሞ ልክ እንደኔ ተመሳሳይ ናቸው። እነሱም ቢሆን ሐዘን አለባቸው። በእናታቸውም ሆነ በአባታቸው ማድረግ አልቻሉም። እነሱ ተገፍተዋል፣ አሁንም የተገፉ ነው። ልክ እናንተ እነሱ እንደገፋችኋት የሳንሻላይን ቤተሰብም እኔን ገፍቶኛል። ሙዛፈር ሻንሻላይ እኔን ገፍቶኛል እና እኔ ደግሞ ተመልከቱማ፣ እኔ እኮ የሱ ደም ነበርኩ። ምን ሲል ሳሚት ይደነግጣል። አሁንም የሱ ደም ነበርኩኝ። ተመልከት አንተ
የአባቴን ስም አታጥፋ። እኔ እናንተ አንድ አባት የለንም። የሳንሻለ ቤተሰብ አንተ ልትወርስ አትችልም ሲል ይነግረዋል። ታሲን በጣም ተናደው አፍን ዝጋ እባክህ፣ አባታችን አንድ ነው እያልኩ ነው። ገለል ይግባ ግን እኔ ግን እሱን አልፈልገውም። እኔ ሊያሳድገኝና ሊቀበለኝ አልቻለም። እናቴን አንቋሾ ከዚህ ቤት ነው የወረወረኝ። እናቴንም ሊገላት አፈላልጓት እንደነበር እኔንም ሊገለኝ እንደነበር አውቃለሁ። ስለዚህ እናንተ ጥፋቶች ናቸው፣ እናንተን አጠፋችኋለሁ። እባክህ ተው ስትል ሂክመት ትለምነዋለች። እሱም ወዲያው አላቃችሁም፣ አታቁኝም፣ እናቴም አንቋሿታል በሚልበት ሰዓት ላይ ለኑ ተደውሎ መሊክ ወደ ቤት እንደተመለሰች ይነግረዋል። ወዲያውም እያንዳንዳቸው ወዲያው መሳሪያቸውን ደቅነው ወደ ቤት ውስጥ ይመለሳሉ። በዚህ ሰዓት ላይ ያልተያዙት ኒሃያትና ጉንያሚን ይህን ነገር ይመለከታሉ። በሌላ በኩል ሀሪካና ኢሳት እርስ በርሳቸው ይተቃቀፋሉ። እናም በዚህ ሰዓት ላይ አንድም ነገር ትንፍሽ እንዳይሉና ስለምንም ነገር እንዳያወሩ ይነግራቸዋል። ኑህ እህቱን በሰላም ያገኛታል እናም ያቅፋታል። በሌላ በኩል ሴቪላይንም አሁን ሁለቱ ሴቶች ራስ ማድረግ ትችላል ወንድሜ፣ ስለዚህ ተንከባከባቸው ሲል ታሲንን ፈገግ እያለ ነውን ይነግረዋል። ሱምሩም ወደ ቤት ተመልሳ ያለውን ነገር ስትመለከት ታሲን እንድትረጋጋና ምንም የተፈጠረ ነገር እንደሌለ ይነግራታል። ሁሉም ነገር በሰላም እንደፈታውም እየነገራት አብረው ራታቸውን ይመገባሉ። እናም በጥቂቱም ቢሆን የፍቅር ጊዜን አብረው ያሳልፋል። እውነት ነው ታሲን የሆነ ፍላጎት ከሱምሩ አለበት። እናም ያለውን ነገርና ታሪኩን ያጫውታታል። እሱ ደሙ ማን እንደሆነና የዛ ቤተሰብ አባልም እንደሆነ የሳሚት ወንድምም እንደሆነ ይነግራታል። እሷም ስለ ሁሉም ነገር ታዳምጠዋለች እና ስለ ሁሉም ነገር ታውቃለች። ይህ በእንዲህ እንዳለ ሱምሩ ለብቻዋ መጓዝ ትጀምራለች። ግን በዚህ ሰዓት ላይ እሷን ለብቻዋ እየተከታተላት የነበረው ሳሚት አለ። ሳሚትም ሱምሩ ቆሚ ብያለሁ፣ ሱምሩ ነይ፣ ሱምሩ በማለት አስቁማት ሊያወራት ሙከራ ያደርጋል። ተረጋጊ እባክሽን። ልረጋጋ አልችልም ሳሚት፣ ከአንተ ጋር የማወራው አንዳችም ነገር የለኝም። አንደኛ ልጅ ላይ ያረክ ያለው ነገር አልተመቸኝ፣ ሁለተኛ ደግሞ ከኔ ጋር ያለህን ግንኙነት አቋርጣል እና አሁን ከአንተ ጋር መፋታት ፈልጋለሁ ስትል ትነግሯለች። እሱም ይህ ነገር በቀላሉ የሚሆን አይደለም፣ እሺ ገባሽ አይደል? ሱምሩ እባክሽ አረጋጊው። ተመልከች፣ እኔና አንቺ እኮ ባለትዳሮች ነን፣ አብረን እንኖራለን፣ እናም ደግሞ ልጆች አሉን። ሁሉንም ነገር መመለስ ፈልጋለሁ። እኔ ከአንቺ ጋር መሆን ፈልጋለሁ። አሁን ገባኝ፣ አንተ ቀንተሃል። እናም ደግሞ ሳሚት ከጎናችን ሳሚት አንተ ደግሞ በጣም ቀንተሃል፣ ምክንያቱም ታሲን ከጎናችን ስላለ እጅግ በጣም የቀናህ ነው የምትገኝ። እባክሽ ሱምሩ እንደዛ አይደለም፣ ከኔ ጎን እንድትሆኝ ብቻ ነው የፈለግኩት ስትል ትነግሯለች። እሷም ግን ከኔ ጎን መሆን አትችልም ስትል ትነግሯለች። በግዴታ ይዟት ሊሄድ ሙከራ ያደርጋል። እምቢም ስትለው በጥፊም ጭራሽ ሊመታት ሙከራ ያደርጋል። ጭራሽ ልትመታኝ ብላም ትነግሯለች። በዚህም ሰዓት ላይ በሱም በሚሰራው ስራ በጣም አፍሮ ወዲያው ሰዎቹም ሲመጡበት ምንም አይደለም በሚልበት ሰዓት ላይ ወዲያው ሱምሩ ካለችበት ቦታ ጥላው ትሄዳለች። እሱም ቢሆን ወዲያው በመኪናው ይከተላታል። ለማምለጥ ሙከራ ያደረገች ያለችው ሱምሩ አለች። እሷን ለመያዝ ደግሞ በሌላ በኩል እየተከተላት ያለው ሳሚት አለ። በመኪና እየተከተላት ነበር። ሳሚት ሱምሩን አላሳልፍ ይላታል። እባክህ ተው በማለት ትናገራለች። በጣም እየፈጠኑ እየነዱ ነበር። በዚህ ሰዓት ላይ ከመኪና ጋር ሳሚት ይጋጫል። የመኪና አደጋም ይደርስበታል። ሱምሩ በሰዓቱ እዛ ቦታ ላይ መገኘት ስላልፈለገች ቀጥታ ወደ ታሲን ጋር ታመራለች። ታሲንም ጋር ከሄደች በኋላ እሱ ቤትም ካረፈች በኋላ መኪናዋን አቁማ ታሲን እየተፈጠረ ነገር አለ በማለት ሳሚት ሲከተላት እንደነበርና ሳሚትን መኪና እንደመታው ትነግረዋለች። በዚህም ሰዓት ላይ እሺ በማለት ይነግራታል። ወዲያውን በፍጥነት የተፈጠረውን ነገር በጥቂቱም ቢሆን ያወራሉ። ሱምሩም ተረጋግታ ምግብ እንድትመገብና ራቷ እንድትበላ ያደርጓታል። ታሲን ተመልሶ ወደዛ ስፍራ ሲሄድ ፖሊሶች መጥተውና እንደተጋጩ ተመልክተው ወዲያው ሳሚትን ወደ ሆስፒታል ይዘውት ይሄዳሉ። በሰዓቱን ስለነበር ታሲን ምንም ማድረግ አልቻለም። ወዲያውም እርስ በርሳቸው የተፈጠረው ነገር ከተነጋገሩ በኋላ ካሉበት ቦታ ይሄዳሉ። በሌላ በኩል ፖሊሶች የሳንሻለ ቤተሰብ ውስጥ በመምጣት የተፈጠረውን አደጋ እያንዳንዳቸው ይነግሯቸዋል። እናም በዚህ ነገር ደንግጠው በጣም በፍጥነት ሁሉም ተያይዘው ይሄዳሉ። ወዲያው ዶክተሮቹም እርዳታ ለማድረግና ሁሉም ቤተሰቦች ደግሞ ወደ ሆስፒታል እሱን ለመጠየቅ ያመራሉ። ውድ ተመልካቾቼ የዛሬው አጓጊና አስደንጋጭ ትዕይንታችን እዚህ ጋር ይጠናቀቃል። ለዛ አደጋ መንስኤ የሆነችው ሱምሩ ይታወቅባት ይሆን? ሳሚት ሲነቃ ታሲንን ይበቀሏል የሚሉትንና ሌሎች አጓጊና አስደንጋጭ ትዕይንቶችን ይዤ የምቀርብ ይሆናል በቀጣይ ትዕይንት። እስከዚህ ለተከታተላችሁን ከልብ አመሰግናለሁ። እነሆ መልካም ጊዜ ይሆንላችሁ።